እኔ ላይ የበረታው ብዬ በጣም ነው ከእግዚአብሔር ጋር አንዳንዴ ግብ የምገባው። በእርግጥ እሱ ለእኔ የተሻለውን ያውቃልና ብቻ አስቡት። ልትመጡ ተዘጋጅታችሁ የሆነ ነገር ይጠብቀኛል ብላችሁ ምናምን ብዙ ነገር ስላችሁ ስትመጡ እዚህ ጋር ያለው ነገር ቀዳሜጅ እንዳልሆነ ሆኖ ሲጠብቃችሁ እግዚአብሔርን ማወቄ ነው አሁን ምን ጠቀመኝ። ከዛ ራሴን በቃ ነፃ አደረኩኝ። እግዚአብሔር አንተ የተሻለውን ታውቃለህ አልኩኝ። ራሴን ነፃ አደረኩኝ። በቃ እግዚአብሔር መልካም ነው፣ አንተ ለኔ የተሻለውን ታውቅልኛለህ። በቃ ብቻ አንተ ኑር፣ ላልቅስ ብቻ አንተ ኑር። ምናልባት እንባዬ ደርቆ የምትደርስም ከሆነ የዛን ሰዓትም ቢሆን እጠብቅሃለሁ። ምናልባት በነገሮች ሁሉ ተስፋ ቆርጬ ምንም ነገር የለም ብዬ በዛን ሰዓት መደምደሚያ ላይም ከመጣ ጌታው በዛም ሰዓት እጠብቃለሁ ብዬ በቃ ንግግሬን ከአምላኬ ጋር አረኩኝና በቃ ራሴን አረጋጋው ምናምን። ያው እንዳያችሁት መጥቼ እቴ ጋር አረፍኩኝ ምናምን እና በቃ ብዙ ሰው እንትን አለ። ያው የሱ ቤተሰቦችም ሽምግልና ምናምን ነው ያልኩት። በቃ ማለት የማይሆን ነገር አይሆንም። አሁንም ቢሆን በጣም ክብር አለኝ። የልጅ አባት ነው ምናምን እግዚአብሔር ካለበት ይሄ ክፉ ነገር እንዲወጣ አይዊሽ። ነገሮቹ ተስተካክሎ የተሻለ ሰው ሆኖ ምናምን እንዲሁም አይዊሽ። ምክንያቱም የእውነት ማልዋሸው በሆነ በጉለቶች ጊዜ ነበረ በሆነ ሰው ያየኛል ይመለከተኛል ብዬ በማልገምታቸው በማልጠብቃቸው ጊዜያቶች ነበረ። ለዛም ብዙ ርቀት ሄድኩኝ ጋይስ። ለዛም ብዙ እንትን ነገር ተራመድኩ አብሬው። ግን አንዳንዴ ደግሞ እኔም ሰው ነኝ፣ ስጋ ለባሽ ነኝ። አሁን ላይ ደከመኝ። ገብቷችኋል? ደከመኝ። ይሄ ወንድ ስትሆኑ ደግሞ ሪስፖንሲቢሊቲ ይሄ ኃላፊነት የሚባለውን ነገር መውሰዱ ቁጭ ብሎ በሴት ገንዘብ ሳይሆን አለው ስላችሁ እግዚአብሔር ይመስገን የአባቱ ውርስ አለ፣ ቤት ያከራያል ምንም። ግን አላውቅም እኔ አሁን ሰው የቤት ክራይ ስንት ነው የሚወስደው? ስንት ነው ወራዊው? በአመት ይቀበላል? በወር ይቀበላል? ስንት ነው ብትሉኝ አላውቀውም። እኔ እኮ ምንም ነገር የሌለው ሰው ቢሆን ኢትስ ኦኬ። ሰው ነው የሚበልጠው እኮ አይደል? መጀመሪያ ላይ ሰው እኮ ነው የሚበልጠው። ምንም ማለት አይደለም። አክሴፕት አድርጋችሁ በቃ ይሄ ችግር ወይ ደግሞ አለመኖር ምንም ማለት አይደለም። አብራችሁ እንትን ትሏላችሁ። ግን ገንዘብ ኖሮ ካላወቀበት እዛ ጋር የአመት ገንዘብ ይወስዳል፣ የቤት ኪራይ የወር ይወስዳል። በቃ ምንም ነገር ሴፍ ሲያደርግ አታዩትም። 24 ሰዓት እንትን ነው። ደከመኝና በተለይ ደግሞ አሁን ስመጣ እንዲህ አይነት ነገር እንግዲህ ታውቁታላችሁ። በተለይ ረመዳን ነው አሁን ቅርብ ልመጣ ስለነበረው ነገርና የረመዳን ደሞዝ ደግሞ ታውቁታላችሁ። በምናል ቻሌንጅ ሳትተኙ ብዙ መስዋዕት ከፍላችሁ አንዳንዴ እግሬ በጣም ይንቀጠቀጥብኝና ጋይስ ይሄ እንትኔ መዳፌ በጣም ይደክመውኝና ተረከዜ የእግሬ ተረከዝ በጣቴ የምቆምበት ጊዜ አለ። አብሳይ ስትሆኑ ረመዳንን መቼም የምትረዱ ልጆች ትረዱኛላችሁ። ብዙ መስዋዕት ከፍዬ ነው ያንን ሁሉ መከራ በልታችሁ እዚህ ጋር ያለው ሰው እንደዚህ በቃ በኋልፈሰስ ምንም ነገር ደኝታ የማይሰጠው ስለምንም ነገር የማይጨነቅ ምናምን ነው ያሉት ነው። ከመቼ ጀምሮ እንደዚህ እንደተቀየረና ብቻ በቃ እኔ ሙቭ ነው ያደረኩት። በቃ ቤተሰቦቼም በጣም አዘኑ የእውነት። አሁን ላይ በፊት መግባት ምንም አልፈለጉም። እኔና እሱ ላይ ነው ከዚህም ቀደም የሆኑ ነገሮች ይፈጠራሉ፣ ግን እስከዛሬ ገብተው አቁም። አሁን ግን ኖ ነው ያሉት። በቃ ኖ ነው ያሉት። ወንድሞቼም እህቴም እኛ ቤት 2 ወንድ 2 ሴት ነንና በቃ ሁሉም ግን በቃ ነው እኔ እና እኛ እስከዛሬ ያልገባነው እንዴ። አሁን ግን በቃ በጣም አሳዘንኳቸው። በጣም ማለት ፈሩ ራሴ ላይ የሚሆን እርምጃ። እኔ እንደዛ ሴት አይደለሁም። በቃ ራሴን አነጽኩ። ራሴን እንትን አልኩ። እግዚአብሔር የካሳ ጊዜ ያለው አሁንም ደግሜም ደጋግሜም እንደው እናንተ ምስክር ትሆኑኛላችሁ። የእውነት የኔ መድኃኔዓለም ሁሌም ከጎኔ ነው። አንድ ቀን ለኔ የካሳ ዘመን ይመጣ። ያንን ደግሞ በእናንተ ፊት ሆኜ እመሰክራለሁ። ሁሌም ነው የምለው አንድ ቀን እኔ እንደ ሰው አቁመህ በሁለት እግሬ አቁመህ የምመሰክርበት ቀን ይኖራል ብዬ ነው ሁሌ የምለውና ቃል እገባላችኋለሁ። በአሁኑ ሁኔታ አታዩኝም፣ ተሰብሬ አታዩኝም። እንደዚህ አሁን እንደመጣብኝ እንደደረሰብኝ እንደ ሁኔታዎች ቢሆን ምናምን በዚህ ሸክል በዚህ አቋም አታዩኝም ነበር። እግዚአብሔር ስለረዳኝ